ሰላም ወዶች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። አዲስ ዩቱብ ጀምሬያለሁ። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። ያው ቀረጽኩት ቪዲዮ ነበረ ለመጀመሪያ ልቀቀው ብዬ ነው ማለት ነው። ብሪያኒ እየሰራው ነው። እዚህ ጋር ሽንኩርቱን ያበሰልኩኝ ነው ማለት ነው። ዶሮውን ጠብሼዋለሁ። ምርድና ጨው ምናምን አድርጌ ነው የጠበስኩት። ከዛ ድንች እየጠበስኩኝ ነው። ድንች ደግሞ ከላይ ለማድረግ ማለት ነው። ያው ለብሪያኒ የምትሰሩት ታውቁታላችሁ። በየቤቱ የራሷ ሙያና የራሷ አሰራር አለ። እኔ እንደ አጋጣሚ የቀረጽኩትን ቪዲዮ ነው የምለቅላችሁ ማለት ነው። ሰብስክራይብ አድርጉልኝ። እዚህ ጋር ብድንጃን አለ፣ ካሮት አለ። እሱንም እንጠብሳለን ለዲዛይን ማለት ነው። ሽንኩርታችን ብስል እያለች ነው። ይኸውላችሁ እንግዲህ ቲማቲሙን ምናምን ጨማመርኩኝ። ቅመም ላይ አልጨመርም። የብሪያኒ ቅመም ብቻ ነው የምጨምረው እና ዝባዲ ካላችሁ ደግሞ ከዝበራና በግድኑስም አሪፍ ነው፣ በጣም ያጣፍጠዋል። እኔ ስለሌለኝ ነው። ብሪያኒ የህንዲ ምግብ ትላላችሁ እና ኢንሻአላህ አሪፍ ምግቦችን እሰራለሁ የቻልኩትን ማለት ነው። አንዳንድ ብሎጎች ምናምን እለቃለሁ። ሰብስክራይብ አድርጉልኝ። እዚህ ጋር ድንችን ጨርሻለሁ። በድንጃን እየጠበስኩኝ ነው። ማጨመርኩኝ ዶሮውን ጨመርኩ። እዚህ ጋር ዶሮውን በስሏል፣ ግን እንትን ማለት ስላለበት እሳቱን ቀንሼ በደንብ እንትን እለዋለሁ ማለት ነው። እንደዚህ የሆነ የመድረቅ ባህሪ እንዳይኖረው እሳቱ ቅንስ ብላ አድርጎ ከለስ ውሃ ራሱ ምናምን ብዙ አያስፈልገውም። እሳቱን ቅንስ አደረግነው በጣም አሪፍ ነው። ልስልስ ያለ ዶሮ ይሆናል ማለት ነው። ከፈት እያደረግን በየ5 ደቂቃው መሰል እናደርገዋለን እንዳይዝ። ያን ያህል ዝባዲ ስላለው ትንሽ የመያዝ ባህሪ ስላለው ማለት ነው። ሩዝን ጨመርኩት። ስጋ አንድ ምንድን ነው የሚባለው? ቀረፋ ነው የሚባለው። አንድ እሱን አደረኩት እንጂ ትንሽዬ ዘይት ሩዙን በስ ይሄው ዶሯችን እየማማ ነው። ሰላጣ እንሰራለን እዚህ ጋር። ያው እንደየቤቱ እንደ ያለው እቃ ነው የምትሰሩት። ኖርማል ሰላጣ ነው የምሰራው ማለት ነው። እዚህ ጋር ቲማቲም፣ ቃሪያና ትንሽዬ ፍልፍል አስወጥ ምልህ አድርጌ ነው የፈጨሁት ማለት ነው። ቲማቲሙን ነጭ ሽንኩርት የሚገባል የሚወዱ ከሆነ ሰዎቻችሁን ስለማይበሉ ነው። ደግሞ ዝባድና እንትን ክያር አድርጌ ፈጭቼ ነው። ለበን ትንሽ ጨመርኩበት አሻን ላላ እንዲል ማለት ነው።